በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን ለዚህ ሰዓት ደረሳችሁ? የእግዚአብሔር ስሙ ዛሬም ዘወትርም በእኔ በኃጢአተኛው አንደበትም ሆነ በፈጠረ ፍጥረቱ የተመሰገነ የተከበረ ይሁንልን። እንደ እግዚአብሔር ፈቃድ እንደ እግዚአብሔር ቸርነት ዛሬ የምንነጋገረው ስለ ሶስተኛ ገጠመኝ ነው። ሶስተኛ ገጠመኝ የአርሲዋ እመቤት ወይንም ደግሞ ሀደበይ በተለምዶ ሀደበይ ተብላ የምትጠራ ርዕሱ ላይ እንደምትመለከቱት አመድ ላይ ተንከባለለች ይላል ርዕሱ። እንዴት፣ መቼ፣ የት የሚለውን መልስ የምታገኙ ይሆናል። በቅድሚያ ግን ይህን ሚዲያ ወይንም ይህን ዩቲዩብ እየገባችሁ ሼር፣ ሰብስክራይብ እያደረጋችሁ ብትተባበሩኝ የተሻለ ስራዬን የማጠናክርና የማስፋፋ ይሆናል ማለት ነው። እንደ እግዚአብሔር ፈቃድ የዛሬውን ርዕስ የምንጀምረው ከዚህ በፊት የተላለፉ ዩቲዩብ ላይ ያለው ስለ ሀደበይ የተረኩት የተለቀቀው አለ። እሱን ለግንዛቤ ያህል ማየትና መመልከት የምትችሉ ይሆናል። ስለዚህ ሀደበይ ከዚህ በፊት እንደገለጽኩላችሁ በሰፈሬ ባደግኩበት ሰፈር የነበረች በመሆኑ እኔ የተወለድኩበት አካባቢ መሀል ላይ ነው የተወለድኩት። በፊት ለፊት በምስራቅ በሰሜን እና በደቡብ አለች ማለት ነው። በምዕራብም አለች፣ ግን ርቀት አለው። ልጅ ታዬ ነው ያለው በምዕራቡ በርቀት ማለት ነው። እዛ መሀል ላይ ነው ያለሁት። ኪሎ ሜትሩን ሁሉ ዘርዝሬ ከዚህ በፊት ስለ ሀደበይ በአካባቢ ስለሚሆነው ነገር ሁሉ ገልጬ ነበረ። እሱን ወደኋላ ገብታችሁ የምትመለከቱ ይሆናል ማለት ነው። ዛሬ ይዤላችሁ የቀረብኩኝ ገጠመኝ ነው። ገጠመኙ ምንድን ነው? በእመቤታችን በህዳር ጽዮን ዕለት የተደረገ ገጠመኝ ነው። ተአምርም ሊባል ይችላል፣ ወይንም ደግሞ የሚያስደንቅ አስደናቂ ነገሮች ሊሆኑ ይችላሉ። ታሪኩን ከሰማችሁ በኋላ እናንተ የምትገምቱት ይሆናል ማለት ነው። ይህም የሆነው ኦልሞስት ከ20 ዓመት በፊት ነው። በሰፈሬ ከተወለድኩበት አካባቢ 4 ኪሎ ሜትር ርቀት ላይ የምትገኝ የእመቤታችን የቅድስት ድንግል ማርያም ጥንታዊቷ ማርያም ቤተክርስቲያን አጠገብ ከቤተክርስቲያኑ 1 ኪሎ ሜትር የማይሞላ ነው ርቀቷ። 1 ኪሎ ሜትር አይሞላም። በግምት ከ500 እስከ 800 ሜትር ርቀት ላይ ነች ያለችው። የዛው ደብር ነው ንስሐ አባቷም አገልግሎቷም የዛው ደብር ተገልጋይ ናት። የሀደበይ ነው የምትባለው፣ ወይንም የአርሲዋ እመቤት ተብላ ቅርንጫፍ ሆና ነው እዛ ጋር ከዚህ በፊት እንደገለጽኩላችሁ ማለት ነው ያለችው። ይህ አየሞምና ወይንም አየሞምና አይደለችም ሀደበይ የአርሲዋ እመቤት። አየሞምና በልጅ ታዬ ነው የሚጠራው። የፈረቀሳውም አየሞምና ይባላል። ፈረቀሳ ከኛ ኦልሞስት ወደ 40 ኪሎ ሜትር የሚርቅ ይሆናል። ወደዚህ ወደ 40 ጉጉ ውስጥ የሚገኘው ማለት ነው። ስለዚህ አሁን እያልኩ ያለሁት በአርሲ ውስጥ በሰፈሬ ያለችዋን ስለዛች የጽዮን ማርያም ዕለት የተደረገውን ተአምር ወይንም ደግሞ ገጠመኝ ነው የምነግራችሁ። ይህም በጽዮን ማርያም ህዳር 21 ቀን ለማንገስ ከከተማ ኦልሞስት 5 ኪሎ ሜትር ይሆናል። ለማንገስ ሰንበት ተማሪዎች ዋዜማ ለመቆም ሄደው ነበረ። እኔ አጋጣሚ ሆኖ ለቅዳሴ በሌሊት ነው የሄድኩት። ሰንበት ትምህርት ቤቱ ህፃናት አድሯል። አንድ ቆሞስ አሉ። አንድ የሰንበት ትምህርት ቤታችን ሰብሳቢ እና መስራች የሆነ አንድ ታላቅ አባት አለ፣ ወይንም ደግሞ መምህር አለ፣ ወንድም አለ። የተወሰኑት ህፃናት ናቸው ያደሩት። ሌሎቻችን ሰንበት ተማሪዎች ጠዋት ነበር የሄድነው።
በሚገርም ሁኔታ ጠዋት በሌሊት ስንደርስ ቅዳሴ ሳይገቡ ለመድረስ በሌሊት ስንሄድ አንድ ሰንበት ተማሪ ለዋዜማና ለማህሌት ያደሩት ከቆሞሱ ጀምሮ ከሰብሳቢ አባታችን ከቆሞሱ ጀምሮ ከሰንበት ትምህርት ቤቱ ሰብሳቢም ጀምሮ ቤተክርስቲያን ውስጥ አልነበሩም። ደነገጥኩኝ። እኔ ስደርስ ሰንበት ተማሪዎቹ የት ሄዱ ብዬ እዛ አካባቢ የማውቃቸውን ሰዎች ጠየቅኩኝ። አደበይን ለመቀስቀስ እንሄዳለን ብለው ሄደዋል ተባልኩኝ። ከዛ ወደዛ ስመለከት ከበሮ ይዘው ህፃናት እየሸሹ እየሮጡ ወደ ቤተክርስቲያን ሲመለሱ አየዋቸው። ይህም የሆነው ልክ ከበሮና መዝሙር እየዘመሩ እኛ ቆሞስ ከፊት ለፊት ሁለቱ ቆሞሱና መምህሩ ከፊት ለፊት ሆነው ወደ ሀደበይ ግቢ ገቡ። በአጋጣሚ ሆኖ የጋሻ ጃግሬዎች የከራማው ጋሻ ጃግሬዎች ወይንም አጋፋሪዎች በአጋጣሚ እንጨት ለመቁረጥ ወንዝ ወርደዋል የሚባል ነገር ነበር አሉ ስነግሩኝ ማለት ነው። በጣም በክላሽ ነው የምትጠበቀው። እዛ የሚጠጡት አጋፋሪዎችና እነዚህ አሬራ የሚጠጡ ማለት ነው እዛው ድማ ላይ ታስረዋል ተብሎ የሚገቡ አሉ። እዛው በልተው እዛው ጠጥተው እንደፈለጉ በልተው እንደፈለጉ የሚኖሩ ናቸው። እነሱ አጋጣሚ ሆኖ ተሰብስበው እንጨት ለመቁረጥ ነበር የሄዱት። እነሱ ቢኖሩ ኖሮ አንድ ህፃን በሰላም ከዛ ግቢ አይወጣም ነበር። ልክ በምስጋና እንደደረስን ይሉኛል። እንደደረስን ሴትዮዋ ሀደበይ ተብየዋ ከጎጆዋ ወጣች። ከጎጆዋ ጎን ደግሞ በጣም በሚገርማችሁ አጋንንት ልክስክስ መሆኑ የምታወቀው ከጎጆዋ ጎን ላይ አመድ ወደ ውጪ አይደፋም፣ ከአጥር ውጪ አይደፋም። ቤተ መንግስት ነው የሚመስለው። የእንጨት አጥርም ቢሆን በጣም ሂውጅ ነው፣ ሰፊ ነው። የገበያ አውድማ የሚመስል ደግሞ መሃል ላይ ሜዳ አለ። ደጅ ጠነን የሚመጡ ሰዎች፣ እንደዚህ የሚያጓሩ ሰዎች፣ የበዓል ቀን ማታ ማታ ለማጓራት በዓል የሚያደርጉ ሰዎች የሚቀመጡበትና እዛው አቧራ ላይ ነው ተንከባለው የሚያድሩት። ምንጣፍ ማንጠፍ አይቻልም። ይህ ሆኖ ሴትዮዋ ወጣች ከጎጆዋ። እንደ ወጣች ጮኸች። ነጭ ቀሚስ ለብሳለች አሉ። ነጭ ቀሚስ ለብሳ ዞር ብላ ምን ልታደርጉ መጣችሁ? እኔም ወደ ቤተክርስቲያን እየመጣው ነው፣ ይሄው ለብሻለሁ ብላ ወዲያው እሳቸው በአጥር ላይ በመስቀል ስባርኳት ቆመሱ አመድ ላይ ወደ ግራ ሮጠችና አመድ ላይ በለበሰችው ቀሚስ በጣም በሚገርም ሁኔታ ምርጥ ቀሚስ ነው የለበሰችው። በለበሰችው ቀሚስ አመድ ላይ ተንከባለለች። ከዛ በአጋጣሚ ደግሞ አንድ 3 ሰዎች ቤት የቀሩ አሉ። ዱላ መዘው ህፃናትን ለመጨፍጨፍ እናት ሀደተኛ ቁብሲስተኒ እናታችንን ታመመችብን፣ እንድትታመም ያደረጋችሁ እናንተ ናችሁ ብለው ለደበድቧቸው በኃይል ጮኸው ምን ብለው ተሯሩጠው ከግቢ ወጡ። ከግቢ ወጥተው ደግሞ ተባለ። ሰፈሩ ሁሉ ተደበላለቀ። ሰዎቹን ያዙላቸው። በተለይ ቆሞሱና እኛ መምህሩ ባይኖሩ ኖሮ ህፃናትን ጨፍጭፈው ነበር የሚጨርሷቸው። ከዛ እንደምንም እያመሰገኑ ወደ ቤተክርስቲያን መጡ። እኛም እዛ ጋር ነበርን፣ እኔም ነበርኩኝ። ከዛ ያለውን ነገር ተረኩልኝ። እሺ ብለን እንደገና ቅዳሴ ከሰዓት ስለነበረ አሁን ቅዳሴ ገቡ። ሁላችንም በቃ ነገሮች ተረጋጋ። ቅዳሴ ገባን። ልክ ቅዳሴ ስንገባ ጃንጥላ ተይዞላት እነዚያው እንጨት ሊቆርጡ ይሄዱት የአካባቢ ሰዎች ጎረምሳ ሞራ የተቀባ ዱላና ሽመል ይዘው ቤተክርስቲያን ውስጥ ተሰለፉ። ልክ መጀመሪያ 6 ሰዓት ተኩል አካባቢ መጽሐፍ ለማሳለም እዛ አካባቢ ይመስለኛል 7 ሰዓት ለማሳለም ቶሎ ተብሎ ንግስ ቀን ስለሆነ ቤተክርስቲያኑ እንድነክስ ተብሎ ነው። መጽሐፍ ለማሳለም አንድ የኛው ሰንበት ትምህርት ቤት አባል የሆነ ዲያቆን መጽሐፍ ለማሳለም ሲወጣ እንዳለ ከሴትዮዋ ጀርባ በሴቶች በኩል ተሰልፏል። ወንዶቹ ተሰልፏል።
ሁሉም ተሰልፈዋል። ጭንቅላታቸው ላይ ጨርቅ አስረዋል። ሴትዮዋን ወይንም ደግሞ እቺ ሀደበይ ተብየዋን ሴቶች ከበዋት ጥላ ጥልተውላታል። ልጁ ሮጦ መጥቶ መጽሐፉን ማሰለሙን ተወና በዱላ ልመቱት፣ አይኑን ሊያጠፉት ነበረ። ተመለሰ ወደ ቤተ ክርስቲያን፣ ወደ ውስጥ ተመልሶ እኛን ነገረን። እዛው ቅዳሴ ላይ እያለን ተነገረን። ነገሮች ተዘጋጅተው እንደመጡ ተነገረን። እኛ ያለን መቃወማ ብቻ ነው። በጣም በሚገርም ነገር ያለን መብርሃንን ብቻ ነው ያለን። መንፈሳዊነት ለዱላ የሚያስኬድ ነገርም የለም። እነሱ ተዘጋጅተው መጥቷል፣ ተሰልፈዋል። ከሴትዮዋ ጀርባ ጥላ የሚያጠሉላት አሉ። እዛው ቅዳሴ ላይ ቅዳሴ ያለቀ፣ ንግስ ለማንገስ ወጣን። ልክ ታቦቱ ስዞር አጋጣሚ ሆኖ ታቦቱ ስዞር ሴትዮዋ ብቻ ናት ቀድማ ታቦቱ ፊት ለፊት ጥላ ተጠልቶላት ሳር ምናምን አለው ቤተክርስቲያኑ፣ የጥንት ቤተክርስቲያን ስለሆነ ሳር ሁሉ ቀምሷን ስነካ እየለቀሙላት ነበረ። አብሮ ከቤተክርስቲያን ከታቦቱ ፊት ለፊት የሚዞሩት ታቦቱ አውድ በሚያደርግበት ጊዜ እሷ ከፊት ለፊት ነበረ። እኛ ደግሞ እሷ ከኛ ፊት ለፊት ናት፣ እኛ ከታቦቱ ፊት ለፊት ነን። ዲያቆናትና ሰንበት ትምህርት ቤት እሷ ከኛ ፊት ለፊት ጥላ ተጠልቶላት ትዞራለች። ከዛ በአጋጣሚ ይሄ የኛ ሰብሳቢ የምላቸው በጣም ትልቅ ሰው ነው፣ ወፍራም ሰው ነው። ከበሮ ስመታ ይሾር ነበረ። በጣም በሚገርም ሁኔታ እያየን ከበሮ ይዞ እንደምዞር ውደት እንደሚያደርግ አስመስሎ ተሽከረከረና ወገቧ ላይ ሰጣት በከበሮ ጣላት። በጣም በሚገርም ሁኔታ ወደቀች። አፋፍሶ አነሷትና ኧረ ተባለና እኛ እንዳላወቅን አድርገን ነው እንግዲህ ይሄ ሁሉ የተሰራው። ከዛ በኋላ ሌሎቻችንም ከበሮ እንትን እያደረግን ግፊያ እንዳለ አስመስለን እየገፋናት እየጣልናት ዑደቱ አለቀ። ልክ ዑደቱ ሲያልቅና እኚህ ቆመስ ለስብከት ሲቆሙ መስቀል ይዞ ፊት ለፊት ጽላቱ ፊት ለፊት ቆሞ ስብከት ጀመሩ። ስብከት ተጀምሮ ስብከቱን እያካሄዱ እያሉ ከኋላችን እኛ ዞረን ወደ ጽላቱ ምንም የለም ብለን እንግዲህ ተቀምጠናል። እሷ ከፊት ለፊት ቆማለች። መጨረሻ ላይ እሳቸው በትምህርት ነበር፣ ህዝቡን ለማስተማር ነበረ። ጠዋት እኮ እንደዚህ እሷ ቤት ሄጄ ሀደበይ ብላችሁ ጽዮን ማርያም ዳጎንን ከላይ ሆና ጽዮን ማርያምን ከስር አድርገው ዳጎንን ከላይ አድርገው ያንን ጣዖታቸውን ከላይ አድርገው ጠዋት ሲመጡ ጣዖታቸው ፈረካክሶ ከስር ሆኖ ጽዮን ማርያም ከላይ ስትሆን ህዝበ እስራኤላውያንን ጽዮን በተማረከች ጊዜ ማለት ነው። ያንን አስተማሩና ይሄው እናንተ እመቤታችን ቅድስት ድንግል ማርያም ልታመልክ ነው የመጣችው። ጠዋት ሄደን እንደዚህ ሴትዮዋ በሽተኛ ናት፣ በሽተኛ ሴት ነው እንዴ የምታመልኩት አለበይ የምትሏል? አሁን እኮ ጠዋት እኮ ቤቷ ሄደን በቃ ከዚህ በኋላ የማርያም ነኝ ብላለች ብለው ስብከት ይጀምራሉ። ከዛ ጋር ከጽዮን ማርያም ጋር እንትን ብለው መሸነፍ ከጣዖቱ መፈረካከስና ጽዮን ማርያም ማሸነፍ ጋር አስተባብረው እሳቸው ስብከቱን ሲያካሄዱ ከኋላችን በጣም በሚገርም ሁኔታ በአይናቸው ስትሬት የተጠረበ ድንጋይ ተወረወረ። መስቀል ይዘው ነበር በቀኝ እጃቸው፣ በግራ እጃቸው መስቀል ይዘዋል። በቀኝ እጃቸው ትንሿን የእጅ መስቀል ይዘው ነበረ። ከዛ በመሃል መስቀሉን ስቶ አይናቸውን ወጋ። አይናቸውን ከአፍንጫ በላይ ወጋ። ያ ድንጋይ የተወረወረው ድንጋይ ማለት ነው። ልክ እሳቸው ምን ባሉበት ሰዓት እሷ ይሄው ያለበይ ብላችሁ እናንተ የምታመልኩበት የምታነክሷት ማታ ማታ ማርያም እዚህ ጋር ሆና እናንተ ሄዳችሁ የምታነክሷት ይሄው በሽተኛ ናት። ጠዋት እኮ እንዲህ አመድ ላይ ተንከባለለች። ስለዚህ ሰይጣን የሚጫወትባትን ሴት አታመልኩ። ማርያም አለችላችሁና ማርያም ደጅኑና የምትፈልጉትን ለማርያም ንገሩ፣ በእመቤታችን እመኑ፣ ታማልዳቸዋለች
ብለው አሸናፊም ትሆናላችሁ። እንደዚህ የእመቤታችን ጽዮን በዛሬው ዕለት ጣዖቱን አፍረካክሳ ከላይ ሆና ሕዝበ እስራኤላውያን የተማረኩትን ጽዮን ኑና ውሰዱ ከብዙ እጅ መንሻ ጋር እንደመለሱ ሁሉ ለእናንተም በረከቱ ጸጋውን ሁሉ ነገር የሚሆንላችሁ በድንግል ማርያም ስታምኑ በእግዚአብሔር ስታምኑ ብቻ ነው እና በሽተኛ ሴት ናት ብሎ ባሉበት ሰዓት ድንጋይ ተወራወሩ፣ ተጀመረ ማለት ነው። ልክ ከኔ ጀምሮ መቆሚያ ይዘን ነበረ። ልክ ያሬዳዊ ዜማ እንዳቀረበ መቆሚያ ይዘን ቁጭ ብለን ነበረ። የገጠር ቤተክርስቲያን በመሆኑ ሳር ላይ ነበር የምንቀመጠው። በረንዳ ላይ ነበሩ እሳቸው ጽላቱና እሳቸው እና ካህናትም ነበሩ። ከዛ እሳቸው ላይ ስትሬት ከነዚያ ልጆች ዱላ ከያዙት ልጆች ተወረወረ። ልክ ወሮረው ምን ተደረገ? ልክ ጠፉ። ከሁለተኛ ሁለት ግቢ ነው ያላት። ከሁለተኛ ግቢ ሸሹና አጥር እየሰባበሩ ጠፉ። ልባቸው ተሰወረ። በጣም በሚገርም ሁኔታ እኛ አቅም የለንም። ልጆች ህፃናት ነው ያዝነው፣ ሴቶች ነው ያዝነው። በጣም ጥቂት ከ10 የማንበልጥ ሰዎች ነን። እነሱ ከ50 የሚበልጡ ጎረምሶች ነበሩ። መብርሃን ህሊናቸውን ሰወረችባቸው መሰለኝ። እንዳለ በአጥር እየዘለሉ ነበር የጠፉት። ጠፉ። እኛ ሴትዮዋን አገኘን በድንጋይ እዛው ሌሎቹን እየተከላከልን እሷን በድንጋይ ስንን ህዝብ ግልብጥ ብሎ እሷን ተከላከሉና እሷን ነጥቀውብን ሄዱ። ነጠቁን፣ እሷን ነጠቁን። እንገላት ነበር በአጋጣሚ። እንኳንም የሆነ ነፍስ ማውጣትም ከባድ ነው። ከዛ በኋላ ሰንበት ተማሪና ህፃናቱ ሴቱ በየትኛውም በር ይሁን ወደ ቤተክርስቲያን ገባን። ሁሉም ተሰብስቦ ከዛ በዙሪያችን ህዝቡ ሁሉ ድንጋይ ጫነብን። የሚገርማችሁ ነገር ነው። ቆርቆሮ መሸከም እስኪያቅተው ድረስ የእመቤታችን የድንግል ማርያም ጥንታዊቷ ቤተክርስቲያን ክብ ቤተክርስቲያን ናት። ድንጋይ መሸከም እስኪያቅታት ድረስ ተወረወረብን በዙሪያችን። በቃ ሁለተኛ ግቢ አስከብረናል፣ አንደኛ ግቢ አስከብረናል። ሁለተኛ ግቢ የህዝብ ሁሉ እና ከጀርባ መቃብርም ነበር። ድንጋይ ከየትን ለቅሞ እንደመጡ አናውቅም። ካካካካካካካካ ይላል ቆርቆሮ። ከዛ በኋላ ሁላችንም በጫማ እስከ ቅድስተ ቅዱሳን የገቡ ሴቶች ሁሉዋል። የሚገርማችሁ ነገር እመብርሃን ሁሉንም እንግዲህ ችግሮችን ታውቃለች፣ የተደረገውን ታውቃለች። ግን ልባቸውን ሰውራ በጣም በሚገርም ሁኔታ ወጣን ማባረር ጀመር። ህዝቡ ሁሉ ቤተክርስቲያን ለቆ ወጣ። ኢቭን ዛቲ ሁሉ ያመጡት ሁሉ ዛቲው ምኑ መጨረሻ በፈረስ ጋሪ ከተማ ሰው ልከን ከከተማ ፖሊስ መጥቶ ልክ ፖሊስ ስደርስ ሴትዮዋ አይሱዙ አላት፣ መኪና አላት። በቤት መኪና ይዘው አጠፉ። እታሰራለሁ ብላ ማለት ነው። በሷ ሰበብ ነውና ችግር የተፈጠረው። ይሄ ሁሉ የተፈጠረው ንግሱም ሳይነግስ ታቦቱም በአግባቡ ሳይነግስ በጣም በሚገርም ሁኔታ ዝክሩም ሳይዘከር ምንም ሳይደረግ በእለቱ እኛ ልክ ፖሊስ ስመጣ በመሳሪያ ታጅበን ወደ ከተማ ገባን። ከዛ ቀን ጀምሮ ሀደበይ የምትባለዋ እዛ የኔ ሰፈር ያለችዋ ሴትዮ የለችም ማለት ነው። ጠፋች። ግን አውድሟ አለ። አጋንንት እንደዛኛው ከዛ በፊት እንደሚነክሰውና በየቀኑ እንደሚያጓራው አያጓራም። አዳማ ገባች ተባለ። የትም መግባት ትችላለች። ፎቅ ሰርታ መኖር የምትችል የሚያስችላት ገንዘብ ሰብስባለችና ከዛ በኋላ ጠፋች። በሰበቡ ከእመቤታችን ጉርብትና ያ የአጋንንት አምልኮ የአርሲዋ እመቤት ቅርንጫፍ ከዛ ጠፋች። እመቤታችን ይህንን ድንቅ ስራ ሰርታለችና ይህንን እንድትሰሙ ነው። አመሰግናለሁ።